Hello everybody, እንዴት ናችሁ? Welcome back to English with Sophie. Today በጣም ኢሰንሻል ለምትባል ቶፒክ ነው ከበር የምናደርገው ወይም በጣም ኢምፖርታንት የሚባል ቶፒክ፣ ጠቃሚ የሚባል ቶፒክ ነው የምናየው። ምንድነው ካላችሁኝ ዳያግራፍስ አይደለ? ሶ ዳያግራፍስ ምንድናቸው ከተባሉ ኮንሶናንቶች በጋራ ሆነው ድምጽ ሲቀይሩ አይደለ? ሶ አስተውላችሁ ከሆነ ጂኤች ዳያግራፍ ናት። ብዙ ጊዜ ድምጿን እየተቀያየረች ትመጣለች። አንዳንዴ ፈ አድርጋ እናነባታለን። አንዳንዴ እንደ ኦት የሚል ድምፅ አላት። አንዳንዴ ደግሞ ሳይለንት ናት፣ ሚኒንግ አትነበርም። አንዳንድ ጊዜ ደግሞ ግን እናረጋታለን። እቺ ነው ጂኤች ማለት ነው። ሶ ቱዴይ እንደ ፍ መች ነው የምናነባት፣ እንደ ኦት፣ እንደ ግ እና እንደ ሳይለንት ሆና ወይም ሳትነበብ የምትቀረው መቼ ነው የሚለውን ነው የምናየው። as you can see ቻፕተር 10 ይላል ወይም ምዕራፍ 10 ላይ ነው ያለነው። የበፊቱ 9 ቻፕተሮች ፕሌይ ሰርች አስቀምጬላችኋለሁ። የአንድ ወር ቻሌንጅ ጀምረናል which is ያው አንድ ቋንቋ ተማሪ በግሉ መማር ቢፈልግ የትኛውን ቋንቋ ትምህርት ቤት በሳምንት 3 ቀን ለአንዳንድ ሰዓት ነው የሚያስተምሩት። ስለዚህ ይሄንን 12 ክፍለ ጊዜ በነፃ ላስተምራችሁ ወስኛለሁ። ዌል this is video 10 ወይም ቻፕተር 10 ላይ ነው ያለነው። ሶ ቻፕተር 10 ላይ የምንማረው ጂኤች ነው ማለት ነው። ቃላቶቹን አጽፌያችሁ አስነብቤያችሁ አረፍተ ነገር ሰርተን ግራመር እና ስፖክናችሁን በዛ እንድትዳስሱ ወይም ደግሞ ኢምፕሩቭ እንድታደርጉ እናደርጋለን ማለት ነው። ሶ ሌትስ ዳይቭ ኢን። እንዳልኳችሁ እንግሊዝኛ አሁን ምንም መያዣ መጨበጫ የሚባል ነገር የለውም። አንዳንዴ ስትሉት ፍ ይሆናል፣ ፍ ያላችሁት ግ ይሆናል። አያችሁ፣ ለምሳሌ ጂኤችን ነው እንግዲህ እንደ ፍ እያደረግን ያለ ነው፣ እንደ ኦ እያደረግናት ያለ ነው፣ እንደ ሳይለንት እየሆነች ያለችው ወይም ግ እያደረግናት ያለ ነው። እቺን ጂኤችን ነው ማለት ነው። ሶ ዳያግራፍ ማለት ኮንሶናንቶቹ በጋራ መጥተው ድምጽ ሲቀይሩ ነው። ሶ እንደምታዩት በጣም ድምጹን እየቀየረ ነው። ሶ እስኪ ከኔ ኋላ ለማለት ሞክሩ። ሳራም ከኔ ኋላ ለማለት ሞክሪ። ሶ ል አፍ ላፍ፣ ል አፍ ላፍ፣ ል አፍ ላፍ፣ ል አፍ ላፍ፣ ክ አፍ ካፍ፣ ክ አፍ ካፍ፣ ክ አፍ ካፍ፣ ክ አፍ ካፍ። ሶ ኤዩን እዚህ ጋር አ እያደረግን ነው፣ እዚህ ጋር ደግሞ ኦዩን አ እያደረግን ነው። እሺ ት አፍ ታፍ፣ ት አፍ ታፍ፣ ር አፍ ራፍ፣ ር አፍ ራፍ፣ ኢን አፍ ኢናፍ፣ ኢን አፍ ኢናፍ፣ ኢን አፍ ኢናፍ፣ ኢን አፍ ኢናፍ። ል አፍ ትአር ላፍተር፣ ል አፍ ትአር ላፍተር፣ ል አፍ ትአር ላፍተር፣ ል አፍ ትአር ላፍተር። ላፍ ላፍ መሳቅ ነው አይደለ? እሺ አንዴ ድገማቸው። ላፍ ላፍ፣ ኢና አሚን ካፍ፣ ካፍ፣ ታፍ፣ ታፍ፣ ራፍ፣ ራፍ፣ ኢናፍ፣ ኢናፍ፣ ላፍተር። ላፍተር። እሺ እዚህ ጋር እንዳልሽው አሁን አርጋሽ ነው ፕሮናንስ ያደርግሽልኝ። when you pronounce it እንዳልኳችሁ ይቀያየራል እንደፈለጋችሁ። ለምሳሌ ኢናፍ አድርጉት፣ ኢናፍም አድርጉት፣ ግን ኦሪጂናል የነበረው አ መሆን ስላለበት ኢናፍ ነው ማለት ነው። ላፍ መሳቅ፣ ካፍ ነው ማሳል፣ ታፍ ምን ማለት ነው? ጠንካራ የሆነ ሰው፣ ከበድ ያለ ከባድ፣ ራሱ ለምሳሌ ታፍ ሲቹዌሽን ላይ ነው ያለሁት፣ ከባድ ሲቹዌሽን ላይ ነው ያለሁት። ሶ ጠንካራ ያለ ነገር ወይም ከባድ ነገር፣ ከባድ ኢን ተርምስ ኦፍ ፊዚካሊ መሸከም አይደለም። ኦኬ ሲቹዌሽን አስቸጋሪ ለማለት ቴንክ ዩ። ራፍ ማለት ሻካራ ማለት ነው። ኢናፍ በቂ። በዚች ቃል ቅድም እየነገርኳት ነበር ተሸልም ያለው 3ኛ ክፍል ያለው ከለር ቾክ ነው የተሸለምኩት። ኢናፍን ጻፉ ተብለን። እሺ ላፍተር ማለት ሳቅ ማለት ነው። ይሄ መሳቅ ነው፣ አክሽን ነው። ላፍተር ደግሞ ናውን ስናደርገው ማለት ነው። እሺ ብኦት ቦት፣ ብኦት ቦት በሙሉ ነው ይሄ ኦ እየሆነ ያለው። ብኦት ቦት፣ ብኦት ቦት፣ ክኦት ኮት፣ ክኦት ኮት፣ ድኦት አር ዶተር፣ ድኦት አር ዶተር፣ ፍኦት ፎት፣ ፍኦት ፎት፣ ትኦት ቶት፣ ትኦት ቶት፣ ብርኦት ብሮት፣ ብርኦት ብሮት። እንድገማው። ብኦት ቦት፣ ብኦት ቦት፣ ክኦት ኮት፣ ክኦት ኮት፣ ድኦት አር ዶተር፣ ድኦት አር ዶተር፣ ፍኦት ፎት፣ ፍኦት ፎት፣ ትኦት ቶት፣ ትኦት ቶት፣ ብርኦት ብሮት። ብርኦት ብሮት። ብዙ ጊዜ ኦዩጂኤችቲ ወይም ኤዩጂኤችቲ ሲመጣ ከሩት ወርዳችን ተቀይሮ የመጣ ነው which is past tense ነው ማለት ነው። ሶ ቦት ማለት የባይ ፓስት ነው። ባይ መግዛት ነው። ገዝቼ ነበር፣ ገዝታ ነበር ሲሆን ቦት ይሆናል።
ኮት ደግሞ የካች ፓስት ቴንስ ነው። ካች መያዝ አይደለም። የካች ፓስት ቴንስ ኢዝ ኮት። ዶተር ምንድነው? ሴት ልጅ። ለወንዱ ምንድነው የምንለው? ሰን እንላለን። ለሴቷ ደግሞ ዶተር ሴት ማለት ናት፣ ሴት ልጅ። ፎት ደግሞ የፋይት ፓስት ቴንስ ነው። አያችሁ እዚህ ጋር ፋይት፣ የፋይት ፓስት ቴንስ ፎት ነው። ፋይት ማለት መጣላት ማለት ነው። ሶ ተጣልተው ነበር፣ ተጣልቼ ነበር፣ ተጣልተን ነበር፣ ኢት ፎት ይሆናል ማለት ነው። ቶት ደግሞ የቲች ፓስት ቴንስ ነው ማለት ነው። ቲች ማስተማር ነው። አሁን እኔ ቻፕተር 9 ላይ ስለምንድን ነው ያስተማርኳችሁ? አይ ቶት ደም ምን ነበር ቻፕተር ቶፒኩ? prepositions of time. So chapter 9 ላይ I told you guys how to use prepositions of time አይደለ? አስተምሪያችሁ ነበረ። Now I'm teaching you guys diagraphs. አሁን ቲች ያረኳችሁ የሚያስተማርኳችሁ ያለው diagraphs ነው። ስለዚህ በስቴትመንት እናየዋለን። brought ደግሞ የbring past tense ነው። bring ማምጣት ማለት ነው። አምጪልኝ፣ አምጣልኝ፣ አምጡልኝ is bring me አይደለ? So brought is የbring past፣ taught is የteach past፣ fought የfight past ነው፣ caught የcatch past tense ነው። ቦት ደግሞ የባይ ፓስት ነው ማለት ነው። ዶተር ግን ፓስት የለውም ሴት ልጅ ስለሆነ። እዚህ ጋር እንምጣ። እዚህ ጋር ደግሞ ሳይለንት ነው ማለት ጂኤችን አታነቡም። ሶ አይን አይ ታረጋላችሁ። ከኔ ኋላ በሉ። ብር አይት ብራይት፣ ብር አይት ብራይት፣ ብር አይት ብራይት፣ ብር አይት ብራይት፣ ትኦት ቶት፣ ትኦት ቶት፣ ትኦት ቶት፣ ትኦት ቶት። ይሄ የቲንክ ፓስት ቴንስ ነው። ይሄ ደግሞ የቲች ፓስት ነው። ፕሮናንሲዬሽኑ ጋር ስላይት ዲፍረንስ አለው፣ ግን ቶት ብላችሁትና በኋላ አስረዳችኋለሁ። እሺ ወኤ ዌይ፣ ወኤ ዌይ፣ ወኤ ዌይ፣ ወኤ ዌይ። እሺ ኤይት ኤይት፣ ኤይት እዚህ ጋር ዲኮድ አናደርግም ቢኮዝ ኤ እና ት ነው፣ ምንም አይደረግም። ኤ የት በጋራ ኤይት፣ ኤይት፣ ኤይት። ኤይት። ንኤይ ብዕር ኔይበር፣ ንኤይ ብዕር ኔይበር፣ ንኤይ ብዕር ኔይበር፣ ንኤይ ብኦር ንኤ ብዕር ኔይበር። ህአይ ሃይ፣ ህአይ ሃይ፣ ህአይ ሃይ፣ ህአይ ሃይ። ብራይት ብራይት፣ ቶት፣ ቶት፣ ዌይ፣ ዌይ፣ ኤይት፣ ኤይት፣ ኔይበር፣ ኔይበር፣ ሃይ። ሃይ። ብራይት ማለት ብርሃናማ እንደማለት ነው፣ ቦግ ያለ ደመቅ ያለ። ቶት ደግሞ የቲንክ ፓስት ቴንስ ነው፣ እንደነገርኳችሁ የማሰብ ፓስት ቴንስ ነው። ወይ ማለት ማመዘን አይደለ? ክብደትን ነው የምንገልጽበት። ኤይት ማለት 8 ቁጥር ችን ታውቃላችሁ ያስባለሁ። ኔይበር ጎረቤት። ሃይ ደግሞ ከፍታ። እቺ ሃይ አለች ሰላምታዋ፣ ይሄ ሃይ ግን ከፍታ ነው። እሺ እዚህ ጋር እንምጣ። ግ ነው የምናደርገው ዲስ ታይም አራውንድ። ግ አና ጋና፣ ግ አና ጋና፣ ግ አና ጋና፣ ግ አና ጋና። ግ ኦስት ጎስት፣ ግ ኦስት ጎስት፣ ግ ኦስት ጎስት፣ ግ ኦስት ጎስት። እሺ ስፓጌቲ የምትወዱ ሰዎች ሰብሰብ። ይሄ ስፓጌቲ እንደዚህ ነው የሚጻፈው which is በጣም ደብል ቲ ያለበት and also በአይ አልቋል because አንድ እንግሊዝኛ ቃል በአይ አልቅም ብለን ነበር። ሩት ወርዱ የእንግሊዝ ቃል ከሆነ የእንግሊዝኛ ቃል ከሆነ ይሄ ከጣሊያን ስለተዋሱት ነው አይደለም፣ የተወሰው ቃል ስለሆነ በአይ አልቋል። ስለዚህ this is how you spell spaghetti. so እንዲኮድ እናድርግ። ስፕአ ግ ኤቲ ስፓጌቲ፣ ስፕአ ግ ኤቲ ስፓጌቲ፣ ስፕአ ግ ኤቲ ስፓጌቲ፣ ስፕአ ግ ኤቲ ስፓጌቲ። እሺ አፍ ግ አን አፍጋን፣ አፍ አፍጋን፣ አፍ ግ አን አፍጋን። አፍጋን is the nationality of Afghanistan አይደለ? ከአፍጋኒስታን የመጡ ሰዎች like ኢትዮጵያን እንደምንባለው they are called አፍጋን። እሺ so አፍ ግ አን አፍጋን፣ አፍ ግ አን አፍጋን። ግ አርክ ኢን ገርኪን፣ ግ አርክ ኢን ገርኪን፣ ግ አርክ ኢን ገርኪን፣ ግ አርክ ኢን ገርኪን። እሺ ጋና ጋና አገሩ ነው አይደለ? ጎስት ጎስት መንፈስ ነው። መንፈስ የሙት መንፈስ ስፔሻሊ ፊልሞች ጋር ምናምን ነገር ደስቶ ኮልድ ጎስትስ አንተ ያደርጋሉ ሰዎችን ምናምን ካይንድ ኦፍ ቲንግ። ሶ ጎስት መንፈስ እንደማለት ነው። ስፓጌቲ ስፓጌቲ። አፍጋን ኢዝ የአፍጋኒስታን የመጡ ሰዎች ዜር ኮልድ አፍጋን ኤንድ ገርኪን ደግሞ ኢትስ ታይፕ ኦፍ ላይክ እንደ ኪውከምበር አይነት ኢሽ አይገስ እንደዛ ነው። ኢትስ ላይክ ቬጅቴብል ነው ግን እኛ ጋር የለም። እኔም በፒክቸር ነው የማውቀው። እስኪ እናንተ ጉግል አድርጉ ና እስኪ እናንተ ደግሞ የምታውቁት ስፔሻል ውጭ ሀገር ያላችሁ ሰዎች ካላችሁ የምትጠቀሙት ከሆነ ምንድን ነው የምትሰሩበት? ሾርባ ነው የምትሰሩበት? because we love cooking። እሺ ሶ ሪቫይዝ እናድርግላችሁ። ምን አለን?
ጂኤች ወይ ፍ ነው ወይ ኦት የሚል ድምፅ አለው። ያው ኦት ሲባል ያው ት አለ በእርግጥ ኦ የሚል ድምፅ ነው ሊኖረው የሚችለው። ኦኬ ኤንድ ሳይለንት ሊሆን ይችላል ኤንድ ግ ሳውንድም ሊኖረው ይችላል። ናው ሌትስ ዱ ሰም ስቴትመንትስ ኤንድ ዘን I'm going to give you the exercise on the Telegram channel ማለት ነው። So as you can see I have brought you around 5 statements. So ውስጣቸው በጣም ብዙ ነገር ነው ያለው። የተከበበበትን በደንብ አድርጋችሁ እንድታስተውሉ ነው። ኦኬ ኤንድ እዚህ ጋር ደግሞ ሳይድ ኖትስ ብለን ጽፈናል። these side notes ደግሞ ለምሳሌ is are was verb ing እና past እነዚህ ስቴትመንቶች ጋር የምናገኘው ቁልፍ ነገር ነው ማለት ነው። ሶ ተከቦበታል። እስኪ ሳራ ከኔ ኋላ በይ enough 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 laugh laugh actually laughing ነው laughing 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 light 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 boat 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 thought thought ለምንድን ነው ያከበብኩበት? እሺ በደንብ አድርጋችሁ ብቻ እሺ ሶ will be is እና am አሉ። ሶ enough ማለት በቂ ነው አይደለ? ሶ ይሄ በቂ ነው። this is enough. say it again. this is enough. this is enough this is enough. this is enough this is enough. this is enough ይሄ በቂ ነው። is ምንድነው? ነው ማለት ነው። በቂ ነበረ። this was enough. this was enough this was enough. this was enough this was enough. this was enough በቂ ነበረ። በቂ ይሆናል። this will be enough. this will be enough this will be enough. this will be enough this will be enough. this will be enough this is enough. this is enough this was enough. this was enough this will be enough. this will be enough በቂ ነው። በቂ ነበር። በቂ ይሆናል። ይሆናል ምንድነው? will be ነበረ was ይሆናል will be you're so sleepy today እሺ ይሆናል will be ነው ነው አሁን ላይ ነው is ነበር was እሺ why are you laughing why are you laughing why are you laughing why are you laughing ለምን እየሳቅሽ ነው? ለምን ደምስቀው? ለምን ደምስቁት? አይደለ? አሁን እየሳቀባችሁ ከሆነ ሰው ለምን ደምስቀው? ለምን ደምስቀብኝ? at me ይገባል። why are you laughing at me 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 she's laughing at me she's laughing at me she's laughing at me she's laughing at me at me ከተባለ እኔ ላይ እየሳቀች ነው። she's laughing at me she's laughing at me እየሳቀችብኝ ነበረ። she was laughing at me አያችሁ is ነው was ደግሞ ነበር ማለት ነው። ሶ እዚህ ጋር verb ing ያገኛል። ለምን ከተባለ ድርጊት የምታስገቡ ከሆነና አሁን ላይ የሚደረግ ድርጊት ከሆነ your helping verb ደግሞ is are am ከሆነ verbaችሁ ምን መሆን አለበት? ሁሉ ጊዜ it has to be verb ing form። ሶ ምን አልኳችሁ? this is ካለ are እና am ካለ ድርጊቱ አሁን የሚደረግ ድርጊት ከሆነ it has to be in ing form ማለት ነው። ሶ አሁን እየሳቀችብኝ ነው she's laughing at me። እየሳቀችብኝ ነበረ she was laughing at me። ሶ ቻፕተር 7 ላይ በደንብ አስረድቻለሁ። you can go back and refer to chapter 7 because it tells us about how to use verb ing, verb is, verb past ሲሆን እንዴት መጠቀም እንዳለብን ዲቴል ያስረዳናል። እሺ እዚህ ጋር እንምጣ። the light is off 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 መብራቱ ጠፍቷል። መቼ? አሁን ላይ ጠፍቷል። በርቶ ቢሆን ኖሮስ the light is on the light is on the light is on the light is on the light is off the light is off the light is on the light is on መብራት ጠፍቷልና ጠፍቶ በርቷል። እሺ ጠፍቶ ነበረ ስንል ደግሞ the light was off the light was off the light was off the light was off was ማለት ነበር ስለሆነ the light was off the light was off the light is off the light is off አሁን ላይ ጠፍቷል the light was off ጠፍቶ ነበረ። እሺ I bought a dress I bought a dress I bought a dress I bought a dress ይሄ የባይ ፓስት ነው ብያችሁ ነበረ። so I bought a dress ማለት ቀሚስ ገዝቼ ነበረ። ቀሚስ እገዛለሁ I buy dress ነው I buy a dress sorry I buy a dress ቀሚስ እገዛለሁ። this is verb 1 ለምሳሌ ምን ትገዣለሽ? እስኪ regularly what do you buy? ለምሳሌ we're teachers so we buy marker እስኪ ማርከር እገዛለሁ በይ። I buy marker ማርከር ገዝቼ ነበር። I bought a marker I buy a marker ማርከር እገዛለሁ። ገዝቼ ነበረ I bought a marker so buy እገዛለሁ ቦስ ደግሞ ገዝቼ ነበር። እስኪ እናንተ የምትገዙትና በቅርቡ የገዛችሁትን ነገር ገዝቼ ነበረ ብላችሁ ኮሜንት ላይ አስቀምጡልን። እሺ ነው አምስተኛው ጋር ነው ያለነው I think it's her I think it's her I think it's her I think it's her ሲመስለኝ እሷ ናት አይደለ? I think ሲመስለኝ ያለ ነው እሷ ናት። it's her it is her ነው it's her ይሆናል። I think it's her
እሺ I think it's her I think it's her. I thought it was her I thought it was her. I thought it was The her spelling is not good. hmm The spelling is not good. which one this one Okay, thought ነው ልክ ነው። Yes, I- I'm quite good. አይደለም የእሷ መስላኝ ነበረ እሷ ትመስለኛለች so this is present time this one is past time እሺ ከላይ ጀምር አንድ ጊዜም በለውና Okay. ቢልኮል ፈለሰን እሺ this is enough This is enough. this is enough This is enough. ይሄ በቂ ነው ይሄ በቂ ነው። this was enough This was enough. this was enough This was enough. ይሄ በቂ ነበረ ይሄ በቂ ነበረ። this will be enough This will be enough. this will be enough This will be enough. ይሄ በቂ ይሆናል ይሄ በቂ ይሆናል። እሺ why are you laughing Why are you laughing? why are you laughing Why are you laughing? እያሳልሽ ቢሆን ኖሮ ደግሞ why are you coughing እስኪ why are you coughing Why are you coughing? why are you coughing Why are you coughing? እያሳለች ነበር she was coughing She was coughing. she was coughing She was coughing. አሁን እያሳለች ነው She is coughing. she is coughing እሺ the light is off The light is off. the light is off The light is off. the light is off The light is off. እሺ መብራት ጠፍቷል መብራት ጠፍቷል። እሺ መብራት በርቷል ደግሞ the light is on The light is on. the light is on The light is on. እሺ ጠፍቶ ነበረ the light was off The light was off. the light was off The light was off. በርቶ ነበር the light was on The light was on. the light was on The light was on. እሺ I bought a dress I bought a dress. I bought a dress I bought a dress. I buy a dress I buy a dress. I bought a dress ማለት ቀሚስ ገዝቼ ነበረ I buy a dress ደግሞ ቀሚስ እገዛለሁ እሺ I think it's her I think it's her. I think it's her I think it's her. I think እሷ ናት ሲመስለኝ እሷ ናት I thought it was her I thought it was her. I thought it was her I thought it was her. እሷ መስላኝ Yeah. ነበረ እሷ መስላኝ ነበር I thought it was her ይሆናል ማለት ነው so guys this is for today ለዛሬ ቀን ያዘጋጀውላችሁ ይመስላል ሁለት ቻፕተር ብቻ ነው የሚቀረን ወይም ሁለት ቶፒክ ብቻ ነው የሚቀረን ሶ እነዚህን ኤክሰርሳይሶች ቴሌግራም ላይ አስቀምጥላችኋለሁ if you guys are interested in taking online classes or face to face classes በማስቀምጥላችሁ ስልክ ቁጥር ደውሉልን and ያው በአካል መማር የምትፈልጉ ከሆነ ደግሞ መገናኛ ተስፋዬ ወርቁ ህንፃ ኢትዮ ሴራሚክ ፊት ለፊት ነው የሚገኘው ቢሮ ቁጥር 405 ያ እዛ ነው የምንገኘው I think የቀረ ኢንፎርሜሽን ያለ አይመስለኝም so if you guys are interested in this video, subscribe ማድረጋችሁን አትርሱ I will see you guys on the next video have a good one